በማለት ይናገራል። የሆነ ቤተክርስቲያን መሪዎች ራሳቸውን ብቻ ለማገልገል የሚያልፉ መሆናቸውን መላሽ ሀሌታው ሲያመለክቱ መላሽ በበኩላቸው የመገልገል ፍላጎት ከመሪዎቻችን በዛ በማለት የተዛባውን የመሪዎችን አካሄድ ይኮንናል። በተጨማሪም መሪዎች ቤተክርስቲያንን መገልገያ ስልጣኑን መገልገያ አድርገዋል በማለት የሚናገሩት መላሽ ሀሌታው ናቸው። የመላሽ በጌታ ተያያዥነት ያላቸውን የአሁናን ቤተክርስቲያን መሪዎች ፈርጀ ብዙ ችግር ይጠቀማል። መድረኩን ይዘዋል፣ ቦታውን ይዘዋል፣ ስልጣኑን ይዘዋል። ቦታው የሚጠይቀው ህይወትና የነሱ ኑሮ የነሱ ህይወት አብሮ አለመሄድ አደጋ ነው። እንዲሁም እውነተኛ መሪዎች የሆኑ ነገር ግን እንደሚገባ የመሪነት ጥያቄያቸውን የማይወጡትን መሪዎች በተመለከተ መላሽ ሲናገሩ የተጠራበት ዓላማ ያልገባ በማለት የተወጠረባቸው የአመራር ብዥታ ያመለክታል። እንግዲህ ቤተክርስቲያን መሪዎች እየተከተሉት ያለው የአመራር ዘይቤ ይህን ከመሰለ በአሁኗ ቤተክርስቲያን አጠቃላይ ሁኔታ ላይ ያስከተለባትን ችግር ያስከተለባትን ክስተት ከዚህ እንደሚቀጥለው ለማቅረብ ይሞክራል። 3 የኢትዮጵያ ቤተክርስቲያን የገባችበት አደጋ የአመራር ገጽታ ከሆነ ማየት አደጋ ውስጥ ገብተናል። በዚህ የጥናት ጽሑፍ መግቢያ ላይ እንደተመለከተው ታሪክ በመሪዎች እጅ ውስጥ መሆኑን ተመልክተናል። ማለትም መሪዎች የሚከተሉት የአመራር ዘይቤ እንዲሁም መሪዎች የተላበሱት ባህሪ ወሳኝ ጉዳይ መሆኑን ተጠቁሟል። መሪዎች ወሳኝ ናቸው የሚባለው ደግሞ ለቤተ ክርስቲያን ውድቀትም ሆነ መነሳት ምክንያት ስለሚሆኑ ጭምር። በዚህ መሰረት መሪዎች እየተከተሉት ካሉት የአመራር ዘይቤና ከተላበሱት ባህሪ የተነሳ የኢትዮጵያ ቤተክርስቲያን ያለችበትን ሁኔታ በጥናቱ ተሳታፊዎች ምላሽ ላይ በመንተራስ የሚከተሉትን ተነቅረዋል። ቸል የተባለ ዋና ጉዳይ የቤተክርስቲያን በምድር ላይ ህልውናዋ ዋና ዓላማ ታላቁ ተልእኮን ለመወጣት ማርቆስ 28:18-20 ይሁን እንጂ ታላቁ ተልእኮ መወጣት የተዘነጋ ነው ባይባልም እንኳን የሚገባውን ያህል ትኩረት የተቻለው አይመስልም። ይህ አብይ ጉዳይ በቤተክርስቲያን መሪዎች ዘንድ ቅድሚያ አለማግኘቱን የጥናቱ ተሳታፊዎች በተለያዩ መንገድ አንጸባርቀዋል። የመላሽ ሀሌታው እና የመላሽነት አቋም የወንጌል ስርጭት በተገቢ መንገድ እየተካሄደ እንዳልሆነ ያሳያል። ወንጌል ስርጭት እንደሚገባ እየተካሄደ አይደለም በማለት የሚሉ መላሽ ሲሆኑ ወንጌል ያልደረሰባቸውን እያሰብን አላቀድም የሚሉት ደግሞ መላሽነት ናቸው። ስልታዊነት የሚጎድለው ይህንን የወንጌል ስርጭት ጉዳይ አስመልክተው መላሽነት ሲያብራሩ ሰብተን ሄደን መብዛታቸውን አይደለም እያየነው ያለ ወንጌል ወዳልደረሰበት ክርስቶስ ወዳላወቁበት እየሄድን ዋጋን እየከፈልን አይደለም። ከተሞችን እያሳደድን ባለጠጎችን እያሳደድን እዚሁ ከተማ ሰራው ማለት ነው ምዕመናንን ብንቀራመት ይህ በረከት ነው ብዬ አላስብም በማለት ያስረዳል። ከዚህ የተነሳ ካለፉት ዘመናት ጋር ሲነጻጸር የዘመናችን ቤተክርስቲያን የምዕመናኗ የቁጥር እድገትን ያህል ተጽዕኖ ማምጣት አለመቻል ካለው የአመራር ቀውስ የተነሳ ስለሆነ መላሽ ሀሌታው ይጠቅማል። ከዚሁም አቋም ጋር የሚስማሙት መላሽ ላይ ያለንበትን ነባራዊ ሁኔታ ተልዕኳችን እንደሚገባ እንዳንወጣ አድርገናል በማለት እየገባን ያለንበትን ውድቀት ያሳያል። ለሁለተኛው ችግር የመለያየት አደጋ ከላይ የተመለከተው በመሪዎች ዘንድ ይቅር ያለመባባልና ራስ ተኮር የሆነ የአመራር አካሄድ ያስከተለው ከባድ አደጋ የመለያየት አደጋ ነው። መከፋፈል እየተበራከተ መምጣቱን የጠቆሙት መላሽ ሀሌታው እና መላሽነት ሲሆኑ መላሽነት እንዲህ ብለው ያብራራሉ። የመሪነት መንፈስ መጥፋቱ አንዱ ምልክት በየቦታው በትንሽ ኢየሱስ 10 ቸርቾችን ተከፋፍለው ስናያቸው ሱቅ በማዕከል ቤት ውስጥ ተከፍቶ ትልቅ ፖስተሮች ተለጥፈው ስናይ ይህ የበረከት ምልክት አይመስልም በማለት ነው። ዓለም በዘመነ ግሎባላይዜሽን ወደ አንድ የማመን እንቅስቃሴ ስትገባ
አንድ ልትሆን የተጠራችው አንድነቷን የሚነገርላት ቤተክርስቲያን ግን በተቃራኒ ጎዳና ላይ መክነፏ የቤተክርስቲያን መሪዎች እነሱ የወከሏቸው አብያተ ክርስቲያናት መከፋፈል ይህም አለቃ ብሎ መካተት የገለጸውን የቤተክርስቲያንን አደጋ ያሳያል። መላሽን የተናገሩት በመጽሔቶቻችን የሚወጡ ጦርነቶች ማስረጃዎች ናቸው በማለት አስረጅ ይቀርባሉ። እግዚአብሔር ለመሪዎች የሰጠው የአገልግሎት ዕድል አንድነታችንን ሳይሆን ልዩነታችንን እንዲያደምቅ መደረጉ ምን ያህል ከሚዛን የጎደለ ከመንፈሳዊ ትግል ለራቀ ሕይወት የተለማመድን መሆኑን ለመረዳት አያደርግም። ለዚህም ነው መላሽ ሁኔታ ሲገልጹ የመሪዎች ልብ መለያየት ሌላው አድካሚ ችግር እየሆነ ነው ከማለታቸው መለያየቱ የቤተ ክርስቲያን በሽታ ነው ለማለት ይገባል። የመላሽ ንግግር አሁን ያለንበትን ሁኔታ በዚህ መልኩ ይጠቀልላል። መሪነት ፍክክር፣ መሪነት የመወዳደሪያ መድረክ ሆነ የመተባበሪያ መድረክ ካልሆነ የምንፎካከርበት የምንለያይበት የራሳችንን ቡድን የምንሰበሰበት ከማውሃ ሶስተኛው ችግር ሶስተኛው አደጋ ትውልዱ ላይ የተጋረጠ አደጋ። አሁን በቤተክርስቲያን ያለውን ትውልድ ስንመለከተው በአብዛኛው ወጣት መሆኑ ተስፋ የሚጣልበት መስሎት ይታየንም ተገቢውን አቅጣጫ እንዲከተል ምሳሌነት የተሞላ መሪ ካላገለገለው የተስፋ ተንቃቂነቱ ይልቅ አደጋ ማዕዘኑን ልብ ሊባል ይገባል። የተስፋው አንዱ አካል ወጣቱ ክርስቲያን ከመሪው ቀድሞ እውቀትን መጨበጡ ሲሆን በሌላው በኩል ደግሞ አደጋን ማጥፋት የዘመናችን ብርቱ ጉዳይ ብለው የሰየሙት መላሽ አደጋን ሲያሳዩ ትውልድ ከመሪ ከቀደመ መሪ ኋላ ከቀረ መሪ የሚናገረው ድምፅ አይሰማም። ምክንያቱም እሱ ስለ ትናንት ሲናገር ትውልዱ ስለ ነገር ማሰብ ከጀመረ ተለያዩ ማለት በማለት ነው። የትውልዱና የመሪው አለመጣጣም አንዱ ምክንያት ለትውልድ ስፍራ የማይሰጥ መሪ ትናንት ባረሱት ነገር ይታረሳል ብሎ የሚጠብቅ መሪ መሆኑ እንደሆነ መላሽ ያስረዳል። ምሳሌነት የጎደለው የአመራር ዘይቤ ከመብዛቱ የተነሳ በትውልዱ ላይ የተጋረጠው ሌላው አደጋ ተግሳጽን የሚጠላ ትውልድ መብዛቱ እንደሆነ መላሽነት ሲጠቅሱ ለመገሰጽ የሚሞክር መሪ ነው ትውልዱ ወደ ሌላ ቤተክርስቲያን እንደሚሄድ ከሌላቸው ይመስላል። በዚህ መሰረት ተረካቢ ትውልድ የማጣት አደጋ እንዳይኖር ያሰጋል። ይህን የሚጋሩት መላሽ ሁኔት ተውሃል ጠንካራ ትውልድ የማይለበች ትውልድ ሞቅታ ማለት ፈላጊ በስቷል ብላል። ይህ ሲታሰብ የወደፊቱ የኢትዮጵያ ቤተክርስቲያን ተረካቢ ማን እንድንል ያደርጋል። መንፈሳዊ ተግሳጽ ጠርቶ ማባለት የበዛበት ዘመን ነው። የሚመችን ቦታ የሚሄድበት ዘመን ነው። የሚቀጥል የለም። ፊትን እንድትሰክስብኝ አልፈልግም፣ እንድትቆጣኝ አልፈልግም። አንተም አትቆጣኝ ስለሚሄድ ሌላ ቸርች ስለሚገባ ያኛውን ቸርች ለምን መጣ አይለኝም በማለት አፍጥጦ ያለውን እውነት መላሽ ላይ ይናገራል። ለዚህም መላሽ አምረውሃ የወቅቱ የቤተክርስቲያንን ችግር የሁለት ወገን ችግር እንደሆነ የሚናገሩት አንዳንዴ ችግሩ የመሪዎች ብቻ ሳይሆን የተከታዮችን ጭምር ሊሆን ይችላል። በአራተኛው ችግር የማገልግሎት የሚል መሰረታዊ የሆነ ልብ በሉ። በእርግጥ መሪዎቻችን አያገለግሉም ወይ ተብሎ ቢጠየቅ ተገቢው መልስ ያገለግላሉ እንጂ የሚል ነገር ግን የአገልግሎት ምድብ ምን እንደሚመስል ማወቁ ጠቃሚ ነው። መላሽ ሀሌታውታ መሪዎች ከምዕመናን ጋር የሚያሳልፉትን ጊዜ አስመልክተው ሲናገሩ አንዳንድ መሪዎች በ6 ወር ያህል ቀጠሮ ይሰጣል። እነዚህ መሪዎች ያላቸው ጊዜ የሚሰጡት ላላቸው ለሀብታሞች ነው ብለው እንግዲህ የማገልግለው የመሪዎች አገልግሎትን አስመልክቶ የመላሽ ሁኔታ በመዛሪያ አገልግሎት በማለት እንዲህ አለ። ጥሪው የሌላቸው ክህሎቱ የሌላቸው ዝግጅቱ የሌላቸው ሰዎች ቦታውን በመያዛቸው ጥሪው ያላቸው
ብቃቱ ያላቸው እንዳይገቡ በር ዘግተው የነሱ አገልግሎት አንዳንድ ቦታ ላይ በር መዝጋት አገልግሎት የሚወስድባቸው በዚህ ቦታ ላይ መጥተው መሪነትን ይዙ ጥሩ ይሰራሉ ተብሎ የታሰቡ ሰዎች እንዳይገቡ ይወጡናል ብለው የሚያስቧቸውን ሰዎች ለማባረር በእነሱ ላይ በር መዝጋት ሲባል ይታያል። ቤተሰቦች ከዚህ የከፋው የመሪዎችን አሰራር ሲቃኙ መናሽነት እንዲህ ነው። መሪዎቻችን ዛሬ በጥቅማቸው ላይ ከመጣባቸው መንፈሳዊ ታሪክ ይነገራል። ቀጥሎ እግዚአብሔር በገባው የሚል ጥቅስ ይጠቀሳል። ጥቅሱ ለማስፈራሪያ ነው እንዳይነው እንዲከበሩ አካሄዳቸው ላይ አመራራቸው ላይ ጥያቄ እንዳይነሳ ሰዎች ዝም ብለው በፍርሃት ብቻ እንዲቀበሏቸው ማድረግ በራሱ ይህ አደገኛ አካሄድ እንግዲህ ይህም አገልግሎት ይህንን መሪ መናሽነት ነው። ይህንን በመቃኘት መናሽነት ያለንበትን አሳሳቢ ሁኔታ የሽንፈታችን ምልክት የውድቀታችን ምልክት ነው በማለት ይገኝበታል። ታዲያ ምን ይደረግ? አራተኛ ወደ መፍትሄ የምንሄድበት ነው። አራተኛ ለኢትዮጵያ መሪዎች የቀረበ ጥሪ ወደ ሎሌ መሪነት የመመለስ አስፈላጊነት። ከቀደሙ ከዘረዘሩት ጉዳዮች በመነሳት ይህ የጥናት ጽሑፍ የደረሰበት መደምደሚያ ከመሪነት ጋር በተያያዙት ችግሮች ዋነኛ መንስኤዎቹ የመንፈሳዊ ችግሮች መበራከትና አፋጣኝ መፍትሄ ያለመፈለግ አባዜ ነው። በመሆኑም በዚህ ጥናት ውስጥ መጽሐፍ ቅዱስ ያስቀመጠልን ወደ ሎሌ መሪነት እንድንመለስ የዚህ የጥናት ጽሑፍ አቅራቢ በአክብሮት መሪዎች ይጠይቃል። ይህንንም ጥሪ የአገልጋይነት ልብ የሚሰጠውን መፍትሄ በጥቂቱ በማሳየት ለአይነ ጥናቱ ተሳታፊዎች ያሳያል። አንድ የሎሌ